ሰላምና ጸጋ ለእግዚአብሔር ለተመረጡት ለሕያዋን ድንጋዮች በክርስቶስ ደም ለተታበቡና ለጌታ ለተቤዡት ሁሉ ሰላም ይሁን። እኔም ሰላሜን እንዲሁም መጽሐፈ ቅዱስን የማያውቁ ወይም የማይታወቁ የእግዚአብሔርን ድምፅ በትክክል ያልሰሙ ነገር ግን ስለሆኑ በጎች የበግ ጆሮ ስላላቸው ይከተሉ ይሰማሉ ለሚለው ሁሉ ነው። ይህ የኛ ፕሮግራም ነው። እኔ ሐዋርያ ነኝ ሚጌል አንጆ ከኢቫንጀሊካል ክርስቶስ በሕይወት ቤተ ክርስቲያን ኢቫንጀሊካል ቤተ ክርስቲያን የክርስቲያን ቤተ ክርስቲያን በመጨረሻው የፕሮቴስታንት ማሻሻያ የተሳተፈች ቤተ ክርስቲያን ነው። እኛ በመሰረት ከደች ሪፎርምድ ቤተ ክርስቲያን ነን። ሕይወቶችን ለመናጻት ለመቀየር ሕይወት ትርጉም ለመስጠት የተጠራች ቤተ ክርስቲያን ነን። የእውነት ቤተ ክርስቲያን ናት እና ዛሬ በትክክል ስለ እውነትና ስለ ሐሰት ጉዳይ በጥልቀት መናገር እፈልጋለሁ። ምክንያቱም ጌታችንና መድኃኒታችን ኢየሱስ ክርስቶስ በመጽሐፈ ቅዱስ ውስጥ ካሉት እጅግ ከበድ ያሉ ቃላት መካከል አንዱን ትቶልን አልፏል። በዮሐንስ 8 ውስጥ አንድ አጭር አይነት አይታል። እንዲህ ይላል፣ እውነቱ ቢገለጡልህ እውነቱን ታውቃለህ፣ እውነቱም አንተን ከነጻውታለች። ይህም ማለት ሰው ያለ ኢየሱስ ክርስቶስ በመንፈሳዊ ባርነት በታች እንደሚኖር ነው። አንድ ቀን ጳውሎስ በአንድ ንጉሥ ፊት ሲመሰክር እርሱ እንዲህ አለ፣ የዓይኑ ዓይኖችን ለመክፈትና ከሰይጣን ጣር ለመስበር ወደ እግዚአብሔር መንግሥት ለማግባት ተለው ተቀበለዋል። ስለዚህ የሚኒስቴሩ ተልእኮች የመንፈሳዊ ዓይኖችን ማብራት ነው፣ ማውጣት ነው። ሰዎችን ከባርነት ማውጣት ነው። በዓለም መንፈስ በሐሰት መንፈስ የታሰሩትን ሰዎች ማውጣት ነው። ስለዚህ ኢየሱስ ይላል እውነቱን ታውቃላችሁ፣ እውነቱም ከነጻውታል። ከዚያም ጌታችን ኢየሱስ ክርስቶስ እንዲህ በማለት ይናገራል፣ ልጄ ሆይ ወንድሙ ካነጻችሁ በእውነት እናንተ ለዘላለም ነጻ ትሆናላችሁ። እኔም ከ20 ዓመት ጀምሮ እስከ 21 ዓመት ድረስ በታላቅ ታማኝነትና በፍቅር ገና ከሕፃናትነቴ ጀምሮ ወደ ቅድስት የሮማዊቱን ቤተ ክርስቲያን ዘወትር ትሄድ እንደነበር በደንብ አስታውሻለሁ። ወደ ሮማውያን ምዕራፍ 8 ሲገባና ሲወጣ በሕይወቴ ውስጥ ምንም አይነት መጥፎ ነገር አልተከሰተብኝ። በወቅቱ ምንም አይነት ፓሮኮ በሄጁ ቅዱስ መጽሐፍ ቅዱስን ይዞ አላየሁትም። አንደኛውን ጌታ የተከበሩ መምህሩ ከአካባቢዬ በአፍሪካ ያለው አሁን የአማኞችን አምላክ የጌታዎች ጌታ የነገሥታት ንጉሥ እግዚአብሔርን ማጥራት እኔም አስታውሻለሁ። ይህም ግልጽ ነው። ምክንያቱም ዛሬ የእውነት ሰበካ ሲሆን ወደ ሚሳ ሲገባ ሲወጣ ምንም የሕይወት ለውጥ የለኝም ነበር። ዓመታት ሲያልፉ እኔ መንፈሳዊ ሕፃን እንደሆንኩ አግኝቻለሁ። የተደረገ የተዛመደ እድገት ሚለከት አልነበረ። በጆሮ መናገር የተናወቱ በአባቴ ፊት ተንበለብሌ የቆመሁ እሱም ለእኔ ተደናግለሃል ጸልይ ይለኝ ነበር። ይህ ሁሉ በእጅጉ አክብሮት ቢሆንም በመሠረቱ ግን በእኔ ውስጥ ምንም ለውጥ አልፈጠረ። ስለዚህ በሥርዓቶችና በበዓላዊ ሥርዓቶች ውስጥ ምንም አልነበረ። ሁለት ይህች እውነት ኢየሱስን ተጠየቀች። እውነት ምንድን ነው? እውነት ቃል ነው። እውነት የእግዚአብሔር ድምፅ ነው። እውነቱን ታውቃላችሁ፣ ምስጢሩን ታውቃላችሁ። ይህ የእግዚአብሔር ጸጋ ምስጢር እናንተን ይፈታችኋል። ምክንያቱም እስከማይበራ መንፈሳዊ ዓይኖች እስከማይኖሩ የእግዚአብሔር ጸጋ እስከማይገለጥ ሰው ባሪያ ነው። በኤፌሶን ጾም ጳውሎስ ምን አለ እንደምታውቁ እሱ አለ በኃጢአትና በበደል ሞታችሁ ሳላችሁ እሱ ሕይወት ሰጠባችሁ። ማለትም ሕይወታችን ባሪያ መሆን ብቻ ሳይሆን መንፈሳዊ ሞት ነበር። ሞቶ የሚያወራ የለውም፣ ሞቶ ፈቃድ የለውም፣ ሞቶ ነው። ይህ ነበር ሕይወት እና ይህ ነው ሃይማኖቶችንም የሚከተሉ ነገር ግን እውነቱን የማይከተሉ ሁሉም ሰዎች ሕይወት። እዚያ ኢየሱስ ይመጣና ይላል አሁን እውነቱን ማወቅ ያስፈልጋል። ማለትም ከክርስትና ውጭ ያሉ ሌሎች ሃይማኖቶች እውነት አይሰጡም። ለእንቁላሎች፣ ለምስሎች፣ ለማርያም አገልግሎት ያቀርባሉ። ግን ለኢየሱስ ክርስቶስ እንደ ፍጹም ጌታ የሚሰጥ ብቻ መጽሐፍ ቅዱስና እውነተኛ ክርስትና ብቻ ነው። ባለ ሚሊዮኖች ሰዎች የሃይማኖት ባሪያዎች ናቸው።
ምክንያታዊ ቃልና ተስፋ የሚከፍሉ በጉንጅ መውጣት፣ በጉንጅ መሳብ፣ መቶዎች ሜትር መሄድ፣ በእጅ ላይ ሽቱ በመያዝ የሚሄዱ ሰዎች አሉ። የእነዚህ ሰዎች እምነት የሚያምር ነው። ግን ይህ ምን ያመጣል? በፍጹም ምንም አይደለም። እዚያ እውነት የለም። ኢየሱስ በፍጹም አትቸግረም አላለም። ዋጋ አክፈል አላለም። ለእርሱ በሕይወቴ ውስጥ እንዲሰራ መብላት እንዳልችል አላለም። የማድረግ አለብኝ የሚለውን አላለም። እንደ እንቅልፍ ማሳለፍ ስዕለቶችና ስዕለታዊ ስርዓቶች ወደ ኢየሩሳሌም መሄድና በወንዝ ውስጥ መጥመቅ አለብኝ የሚለው አላለም። ዮርዳኖስ ከዚህ አይነት አንዳች አስተያየት በፍጹም አልነበረ። እርሱ አለ እውነቱን ብታውቅ ነፃ ነህ። እና አንድ ጊዜ የመጀመሪያ ጊዜ የአንድ ፓስተር ስሰማ በእውነት በፖርቱጋል በሊዝቦና ቤተ ክርስቲያን በቁልፍ መኪና ገብቻለሁ። እኔ ያ ሞክስተር ተሰምቼን ነው። እና በመልእክቱ መካከል በዚያ ቤተ ክርስቲያን የተለመደ መሆኑን አላወቅኩም። ሁለቱን እጆችን አንስቼ አልኩ፣ ኢየሱስን እፈልጋለሁ። በዚያ እውነቱን እየተማርኩ ነበር። ያ በደረቱ ላይ የምጠቀምበት የዚያ ታዲዮስ የዱቄት ታሪክ የወርቅና የብር ታላቅ ሜዳሊዮን ምንም አልረዳኝም። በዚያ አምላክ አልኖርም። ብርሃንና ጨለማ፣ ክርስቶስና ክፉ መካከል ህብረት የለም። ስለዚህ ፍጹም ባዶ ነበር። አንድ ጊዜ በብራዚል በጣም ከፍተኛ ስልጣን ያለውን አንድ ሰው ተናገርኩበት። እሱም እንዲህ አለኝ፣ እኔ የሚያገለግለውን ሃይማኖት ስለሚያደርጉት ስነ ስርዓት ይሄዳሉ፣ ምንም ነገር አይከሰትም። ስነ ስርዓት ብቻ ነው፣ ምክንያቱም እውነቱ አልተገኘበት። ነገር ግን እውነቱን ሲያውቁ፣ መንፈሳዊ አይኖቻቸው ሲበሩ፣ ይህች እውነት ሲያፈቱ፣ ይህ የተለመደ ነገር ነው። በታሰረ በባርነት ውስጥ የአየር ኃይሎች አለቃ ፍቃድ ሲደርስ መድረስ። ጳውሎስ ለኤፌሶን 2 እንዲህ አለ፣ እኛም እንደ ሌሎች የቁጣ ልጆች ነበርን፣ የአየር ኃይሎች አለቃ ፈቃድ እያደረግን ነበር። እንግዲህ ጠላቱ ምን ያለጋ? ሰዎች እንዳያውቁ አይናቸውን ይዝጋል አለ ጳውሎስ ለቆሮንቶስ። የእግዚአብሔር ክብር፣ የወንጌል ክብር፣ የእግዚአብሔር ወንጌል። ይህ ማለት ደስታ ያለው ዜና ማለት ነው። እኔ ዋጋ ከፍ ማድረግ ከሚገባኝ፣ መስዋዕት ማቅረብ ከሚገባኝ፣ ማንቀሳቀስ ላይ ራሴን ማስገደብ ከሚገባኝ፣ ተራራውን መውጣት ከሚገባኝ ከሆነ ደስታ ያለው ዜና የለም። ይህ መስዋዕት ነው፣ ባርነት ነው። የመንፈሳዊ አይኖች መክፈት ያስፈልጋል። የቅዱሳንን ውርስና ተስፋ፣ የወንጌሉን ታላቅነት ለማስተዋል ይህ ያስፈልጋል። ወንጌል ማለት ደስታ ያለው ዜና፣ ታላቅ ደስታ ማለት ነው። እንግዲህ ኢየሱስ አለ፣ እኔን ብታውቁ ልጁ ቢያነጻችሁ በእውነት ነፃ ትሆናላችሁ። እውነቱን ታውቃላችሁ፣ እውነቱም ያነጻችኋል። ከማን ያነጻል? ከባርነት፣ ከሞት፣ ከኃጢአት፣ ከፍርድ በተከታታይ ከሰፊው በር ወደ ጥፋት የሚወስደው ከገሃነም ከዲያብሎስ ያነጻል። እሺ ሕይወትህ ትረዳለች እንደሆነ ትሰማለህ። ስንት ዓመት ነበረ ለሥራዎች፣ ለጠረጴዛዎች፣ ለመሠዊያዎች ትስትት ነበረ? ስንት ጊዜ ይህ ቦታ የአንተ ቦታ አይደለም ብሎ አሉህ። አንተ ግን ትጠናለህ፣ ትፈራለህ። ምክንያቱም ይህን ሁሉ በኋላ የቆመው በመጽሐፍ ቅዱስ የተጠራው ተቃዋሚዬ ማታለል የሚችል ዲያብሎስ አክሳሪው ነው። እንግዲኛ መጽሐፍ ቅዱስ በዮሐንስ 8 ይላል፣ መጀመሪያ በ32 እንዲህ ይላል፣ እውነቱን ታውቃላችሁ፣ እውነቱም ያነጻችኋል። እንግዲኛ እርሱ እንዲህ አለ፣ ልጁ ካነጻችሁ በኋላ በ36ኛው አይነት በእውነት ነጻ ትሆናላችሁ። እና እርሱ አለ፣ እናንተ የዲያብሎስ ልጆች ናችሁ፣ እርሱም አባታችሁ ነው፣ ፈቃዱንም ማሳካት ትፈልጋላችሁ። እርሱ ከመጀመሪያው ጀምሮ ግዳያ ነበር፣ በእውነት ላይ በፍጹም አልቆመም፣ ምክንያቱም በእርሱ ውስጥ እውነት የለም። ሲያሳምራ ሲናገር የራሱን ይናገራል፣ ምክንያቱም እርሱ ሐሰተኛ ነው፣ የሐሰቱም አባት ነው። ነገር ግን እኔ እውነትን ስናገር አታመኑኝም። እንግዲህ ተመልከቱ፣ ጠላቱ የሐሰት አባት ሰዎችን በታማኝነት ይታሰራቸዋል። አንድ ጊዜ ማታ ሲቀርብ በባራ የባህር ዳር ላይ የተመላለስኩ ነበር። በጣም ውብ የሆነ የውጭ መኪና ነበረ። ሙሉ በነጭ ልብስ የተለበሰ አንድ አቶ ነበረ እና ሌላ ሰው ደግሞ ከአሳና ከአንዳንድ ተኩሎች ጋር ምስጋና ሲያደርግ እየተራመደ ነበር። እኔ አልኩ፣ ሰዎች ሆይ ይህ ሰው ራሱን ለዚህ ነገር የተገዛ ነው። ያ የሚያልፉት አሳ፣ ያ ቅርንጫፍ፣ ያ ውሃ
ሕይወቱን ይለውጣሉ ወይም አብረው ይታሰሩታል ብሎ ያምናል። ስለዚህ እባክህ እኔን ትሰማኝ አስፈላጊ ነው። ምክንያቱም እውነት አለ፣ እነሆ እዚህ ነው እውነቱ። ቅዱስ መጽሐፍ፣ ቅዱሳን መጽሐፍት፣ የቃሉ ራእይ፣ የመጽሐፍ ትምህርቶች እነዚህ ናቸው። አዳኞች ናቸው። አዳኞች ናቸው። ከምን ይዞ? ከሐሰት፣ ከግፍ፣ ከአጋድሚነት፣ ከማታለል፣ ከፍርድ። ጳውሎስ ለሮማውያን አለ በክርስቶስ ውስጥ ለሚገኙ ሰዎች ፍርድ የለም። ኢየሱስ እሱ አልነበረም ፍርድ የለም ብሎ። አንተ ብትጾም፣ ብትኮይ፣ ብታመቅ፣ ብትጣጣ፣ ወደ ኢየሩሳሌም ብትሄድ፣ በዮርዳኖስ ብትዋኝ፣ በሚያስቆሙበት ቀትር ላይ ብትገናኝ አይደለም የሚለው። እሱ ይህን አልተናገረም። እሱ እውነቱን ተናገረ። ምክንያቱም እውነቱን በመቃወም ሐሰት ይመታል እና የሐሰት አባት ባርነት የሚያገዛማ በዓለም ላይ በሚሰራው ሃይማኖት ሚሊዮኖች ሰዎችን በባርነት ያደርጋቸዋል። ወይም ደግሞ በኢየሱስ ክርስቶስ ቤተ ክርስቲያን ውስጥ የእሴቶች ማውረድ በመሆኑ አሁን የዮሐዋ ዘመናዊነት እንዴት እንደሆነ አታይም? ሰዎች ራሳቸውን ያናውጣሉ፣ ይዳክማሉ፣ ይዘላሉ፣ ይዘላዋሉና ይህ የእግዚአብሔር ቅባት ነው ይላሉ። እኔ በፍጹም አንዳች ቦታ አልገባም። የሚያሸንፈኝ ሳይሆን ለመሆን ለሚያደርገኝ ቦታ በፍጹም አንተ ለመሆን አልተወለድህም። ፈጽሞ ለመሸነፍ አልተወለድህም። ለመንከሳከስ ለመቀነስ አልተወለድህም። በተቃራኒው ግን ለማከበር ተወለድህ። በሕይወትህ ድብልቅ ክብር እንዲኖርህ እንጂ ለመንከሳከስ ለመቀነስ ወይም ለመንደፍ አይደለም። አእምሮውን በሃይማኖቶች በእነዚህ መስዋዕቶች የሚያደርጉትን ሰዎች እንዴት እንደሚያዋርድ ዲያብሎስ አውቃለሁ። እነዚህ የተሰናቸው ሰዎች 7 ቀን ስርጭት ሲያቀርቡ ወይም ትንሽ ደም ሲሰጡ ወይም ወደ ውሃ የሚወድቅበት ቦታ ሄደው አቦ መታጠብ ሲያደርጉ ይህ ሁሉ ባርነት ነው ብለው ያምናሉ። ወይም በቤት ውስጥ ምስል አለ ማለት ያን ምስል እንደ አካል ጠባቂ መሆኑን ማስቡ። በክፉና በኢየሱስ በጨለማና በብርሃን መካከል ህብረት የለም። ከጨለማ በኋላ ብርሃን ይመጣል። ኢየሱስ እንደ ጌታና አዳኝ ካልተቀበሉ ድረስ ሕይወት ጨለማና ጨለማ ብቻ ናት። ሰይጣን ሰው የወንጌሉን ክብር እንዳያይ አእምሮውን ያስደፍታል። ምክንያቱም ሚያድን ወንጌል ነው፣ የሚያወጣው ወንጌል ነው፣ የሚለወጠው ወንጌል ነው። ቃሉን በትክክል ሲሰበክ ነው። ምክንያቱም ወንድሞች ሆይ ማንም የሕጉን መልእክት በመስማት አይድንም። የሕጉ መልእክት ሕጉ የፍርድና የሞት አገልግሎት ነው። ይጠፋል፣ መንፈሳዊ መጋረጃዎችን ይፈጥራል። ሰውየው መንፈሳዊ መጋረጃ አለው፣ ማየት አይችልም። ምክንያቱም ሰይጣን እንዳይመለከት ይከለክላታል። መንፈሳዊ አይነውርነት ይፈጥራል። እንግዲህ እንዲህ ይላል፣ እውነትን እንደምንልህ ነው፣ አንተ ግን አትምነው። ጊዜያም ኢየሱስ ይቀጥላል፣ በእናንተ መካከል ማን ኃጢአት እንዳለብኝ ያሳመነኝ? እውነትን እንደምንሏችሁ ከሆነ ለምን አታምኑኝም? የእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። ስለዚህ አሰሙኝም፣ ምክንያቱም የእግዚአብሔር አይደላቸውም። አይደለም፣ አሁን እንደምረዳ ተጀመርናል። እነዚህ አሉ። በዚህ ምድር ላይ 2 ዘሮች አሉ። 2 የበጉ ዘር የፍየሉ ዘር ስንዴና አስናቂ ዘሮች በጣም ተመሳሳይ ናቸው እና በስንዴ መካከል አስናቂውን የሚዘራ ማን ነው? ለማስተዋወቅ እንዴት በሽተኛ ናቸው፣ እንዴት በሽተኞች ናቸው። በብዙ ቦታዎች የቤተ ክርስቲያን ምልክት ያለው ሲገኝ ሰይጣን ቃሉን ይናገራል። ከሌሊት እኩል በኋላ ይሄዳልና በስንዴ መካከል አስናቂውን ይዘራል። አስናቂው ማን ነው? እነሱ ልጆቹ ናቸው፣ የሐሰት ልጆች። እንግዲህ ኢየሱስ አለ፣ ተመልከቱ፣ ስለዚህ አትሰሙም፣ የእግዚአብሔር አይደላቸውም። አዎን የእግዚአብሔር የሆነ የእግዚአብሔርን ድምፅ ይሰማል ማለት ነው አይደለም? ምዕራፍ 10 በዮሐንስ ምዕራፍ 10 ከምስክሩ በፊት በአዲስ አንቀጽ 26 ነገር ግን እናንተ አትያምኑም፣ ምክንያቱም በጎቼ አይደላችሁ። እንግዲህ ማለት አለበት ዘር አለ፣ አስናቂ፣ ፍየል፣ ተኮላይ በዘላለም አያምንም፣ ምክንያቱም አስቀድሞ ለፍርድ ተዘጋጅቷል። ለጥፋት ተወሰናል። እርሱም ይላል በጎቼ ድምፄን ይሰማሉ። ሃሌሉያ! በጎቼ ድምፄን ይሰማሉ፣ እኔ እወቃቸዋለሁ፣ እነርሱም ተከትሎኛል።
ይህ በሕይወት ላይ ማስተዋል አለው። በልብህና በአእምሮ ውስጥ ግንኙነት አለ። እኔ የዘላለም ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም። ማንም ከእጄ መስረፍታቸው አይችልም። እዚህ የእግዚአብሔርን ጌታነት ያሳያል። እዚህ እንደ ነፃ ፈቃድ የለም ያሳየው። አንድ ጊዜ የተዳነ ሰው ለዘላለም የተዳነ መሆኑን የሚገልጽ ከእጄ ማንም ማስረፍታቸው አይችልም ይላል። እንደገና እንባበራለሁ። በጎቼ ድምፄን ይሰማሉ፣ እኔ አውቃቸዋለሁ፣ እነርሱም ተከተሉኛል። የዘላለም ሕይወት እሰጣቸዋለሁ። መጽሐፍ ቅዱስ እኔ የዘላለም ሕይወት እሰጣቸዋለሁ አይልም። የተጨመረ አንዳች የለም፣ ተጨማሪ የለም። የዘላለም ሕይወት እሰጣቸዋለሁ፣ ለዘላለም አይጠፉም። አንድ ጊዜ የተዳነ ሰው ለዘላለም የተዳነ ነው። ለዘላለም ከእጄ ማንም ማስረፍታቸው አይችልም። ስለዚህ ምን ቢሆንም፣ ምን ቢደርስም፣ ምን ሥራ ቢደረግም፣ ጠንቋይነት፣ ትኩር ምናብ፣ ፔንዱሎ ወይም ሌላ ምን ቢሆን እውነቱ ወደ ሕይወትህ ከደረሰ በኋላ አንድ ጊዜ ከታደጅህ በኋላ የልብህ መንፈሳዊ አይኖች ቢበሩ የማይፈርስ አይነትና ደረጃ ያለው ሕይወት አለ። ተመልከት፣ ይህ ሕይወት እንደዚህ በጣም ደህና ነው። ምክንያቱም መጽሐፍ ቅዱስ ይህን ይላል። የቀደሰውን ጠራ፣ የጠራውን አክብሮ አደረገ፣ ያክብሮ አደረገውን አክብሮ አደረገ፣ ያክብሮ አደረገውን አክብሮ አደረገ፣ ያክብሮ አደረገውን አክብሮ አደረገ። ዘላለምነት ተረጋግቷል። በእውነትም ይህን ጥያቄ ጠይቃለሁ፣ ዘላለምነትን የት ታሳልፋለህ? ስለዚህ ብዙ ሰዎች ሞትን በጣም ይፈራሉ። ምክንያቱም አንዴ አእምሮ ሲቆም፣ ልቡ ሲያቆም ምን እንደሚደርስ አያውቁም። ኢየሱስ አለ፣ ተመልከት፣ የኔ ከሆነ እንኳን ቢሞት ይኖራል። ስለዚህ ከመዳኑ ጋር የሚመጡ የውስጥ እሴቶች ሕይወትን ያቀናብራሉ፣ መንፈሳዊ መለያ እንዲኖረው ያደርጋሉ፣ መንፈሳዊ ብስክና ያመጣሉ። እንዲሁ ብቻ ነው የእውነተኛውን ክርስቲያናዊነት ማኖር የሚቻልበት። ሳይበላሸግ ቤተ ክርስቲያንን የፖለቲካ መድረክ ሳይደርግ፣ አዋቂውንም ከወንጌል በቀር ሌላ ነገር የሚያስተላልፍ ሳይደርግ። የክርስቶስ በሕይወት ቤተ ክርስቲያን ዓለም አቀፍ መስሪያ ቤቷ ታላቅ ካቴድራል በሆነች የምዕራብ አካባቢ በሩዋ ማሪካ 320 በካምፒም አደባባይ ውስጥ ናት። እዚህ የመኪና ማቆሚያ አለ። ሁሉም ነገር ለእግዚአብሔር ክብር በተስተናጋጅ አየር አቀፍ ነው። ድንቅ ሕዝብ አለ። ጠንካራ መሪዎች አሉ፣ በትክክለኛ ትምህርትና በተገለጸ እውቀት የተጠናከሩ። የመጨረሻው የፕሮቴስታንት ማሻሻያ አካልን እና በእርግጡም የደስታ ቦታ፣ የሰላም ቦታ፣ ልጆችህንና የልጅ ልጆችህን በዚህ ቦታ ታሳድጋለህ። በአንዳንድ ቤተሰቦች 4 ወልዶች። የእግዚአብሔር በረከት የክርስቶስ በሕይወት ቤተ ክርስቲያን። ይህ ቤተ ክርስቲያን ነው። ሰው ራሱን በቤተ ክርስቲያን ውስጥ ማስመዝገብ እንዲሁም በአማካይነት የአሳዳጊነት የሐዋርያዊነትና የቤተ ክርስቲያኑ መንግሥት እንክብካቤ በታች ለመኖር እጅግ አስፈላጊ ነው። የጸሎት ሊቀ ካህናት አሉ። ይህ በረከት ነው። ክርስቶስ በሕይወት በእውነት በምድር ላይ ሰማይ ነው። ይህ መንግሥት ነው። በብራዚል ውስጥ ያሉት ከፍተኛ የተቀደሱ 10,000 ካሬ ሜትር መሬቶች ናቸው። ማንተ በኢየሱስ ስም እንጠብቅሃለን። አሁን የፈውሳችሁን እናገራለሁ። በኢየሱስ ስም ተፈወሱ፣ ነፃ ይሁኑ። የፕሮስታታ ምርመራ አድርገዋል። የፒኤስኤ ውጤት ነበር፣ እጅግ ከፍተኛ ነበር። የካንሰር ጉዳተኛ ተብሏል። በኢየሱስ ስም ተፈወሳል። አንተ የደረሰበት የአቪሲ ችግር፣ የአልዛይመር፣ የፓርኪንሶን በሽታ አለ። እነዚህ በሽታዎች መጽሐፍ ቅዱስ ይላል ሁሉንም አይነት በሽታ በኢየሱስ ክርስቶስ ስም በሁሉም ኃይሎች ተፈውሳል። በምድር ላይ ብቻውንና በቂው መድኃኒት ኢየሱስ ክርስቶስ። ፍጹም ጤና፣ ረጅም ዕድሜ፣ ብዙ ሰላምና የሕይወት ደስታ። ምክንያቱም ሕይወት አንድ ብቻ ናት። ሁሉም በፍጥነት ይሄዳል፣ እኛም እንበርፋለን። ጸጋና ሰላም ለሁሉም በኢየሱስ ስም። አመሰግናለሁ የኔ ቡድን፣ በጣም የሚወደኝና ከኔ ጋር የሚያገለግል የቴሌቪዥን ቡድን። ጸጋና ሰላም